ችላ ማለት የሌለብን እኚህ ሁለት የጉንፋን የሳል አይነቶችን ያውቃሉ? ሰላም ጤና ይስጥልን። ዶክተር ይድነቃቸው ነኝ። የመጀመሪያውን አይተን እንመለስ። ይህ ክሩፕ ይባላል። ክሩፕ ማለት ቀኬ የምንለው ሲሆን የሚተላለፈውም በፓራኢንፍሉዌንዛ ቫይረስ፣ በአርኤስቪ ቫይረስ እንዲሁም በተለያዩ ቫይረሶች ሊመጣ ይችላል። መተላለፊያ መንገዱም ደግሞ በትንፋሽ ወይም በኤር ድሮፕሌትስ ነው የሚሆነው። ልጆች ላይ የተለመደ ነው፣ በደንብ ይታያል። ሳሉን እንደሰማችሁት ልክ እንደ ውሻ ወይም ደግሞ ልክ እንደ ባህር አንበሳ ነው የሚሆነው። ሲል ላይክ ወይም ባርኪንግ ላይክ ካፍ ነው የሚጮሁት ማለት ነው። እንደዚህ በሚሆንበት ሰዓት ህክምናው እንዴት ነው የሚሆነው? ከማይልድ ቱ ሲቪር ብለን መክፈል እንችላለን። ማይልድ ሲሆን አሰናውት ፔሸንት ቤት ራሱ መታከም ይችላሉ። ሳፖርቲቭ ኬር ልክ አንቲፓይሬቲክስ መስጠት እንችላለን፣ ፓራስተሞል፣ ሲረፕ ኦር ሳፖዛተሪ እንዲሁም ሃይድሬት ማድረግ እንችላለን። ሞዴሬት ቱ ሲቪር ሲሆን ግን የግድ ኪፕ አድርገን ሆስፒታል በሐኪም ትዕዛዝ የሚሰጡትን ህክምናዎች ማግኘት ይጠበቅባቸዋል። ሁለተኛው ደግሞ You okay, well? ፐርቱሲስ ነው የምንለው። ፐርቱሲስ ሳል ምንድነው? ትክትክ የምንለው ሳል ነው። ይህ ሳል በምን ይተላለፋል? በቦርዴላ ፐርቱሲስ ኦር ፓራፐርቱሲስ በሚባል ባክቴሪያ ነው የሚመጣው። መተላለፊያ መንገዱም ደግሞ በሪስፓይራተሪ ኤር ድሮፕሌትስ ትንፋሽ ነው የሚመጣው ማለት ነው። ህክምናው እንዴት ነው የሚሆነው? አሁንም እሱን ከፍለን ከማይልድ ቱ ሲቪር ብለን ከፍለን ቀለል ያለ ከሆነ ጀስት በአዚትሮስ ሲሮፕ ትራንስሚሽኑን ለመቀነስ እና ዲዚዝ ሲቪሪቲውን ለመቀነስ በአዚትሮማይሲን ሲሮፕ ለ3 ቀን ማዘዝ እንችላለን። በጣም ከበድ ያለ ከሆነ በተለይ ደግሞ ኤጃቸው ከ3 ወር ከ6 ወር በታች ላይ ከሆነ የግድ ሆስፒታል ኪፕ አድርገን ሰፖርት አድርገን ማከም ይኖርብናል ማለት ነው። ወላጆች ማወቅ ያለባችሁ ይህ ምንም እንኳን ቢሻላቸው እንኳን ሳላቸው እስከ 90 ቀን ሊቆይ ይችላል።